መልካም። በተለያየ መንገድ ሰሌክት ማድረግ እንችላለን። በመጀመሪያ በማውዝ እንዴት ሰሌክት ማድረግ እንደሚቻል አሳያችኋለሁ። በማውዝ ሰሌክት ማድረግ ከምንፈልግበት የመጨረሻ ወይም የመጀመሪያ ቦታ ላይ ከርሰሩን እናስቀምጠዋለን። ከዛን ክሊክ እናደርግና ሳንለቅ ድራግ አድርገን ከዛን መቀየር የምንፈልገውን ቀይራለን። ቦታ ከሆነ መቀየር የፈለግነው ይሄኛውን ስንነካው ቦታ ይቀይርልናል። ቦልድ ከሆነ ማድረግ የፈለግነው ቦልድን ስንነካ ቀጭን ይሆናል፣ መጀመሪያ ቦልድ ሆኖ ስለነበር። መልሰን ቦልድ ማድረግ ከፈለግን ቦልድ እናደርገዋለን። ሄዲንግ ከሆነ ማድረግ የፈለግነው ሄዲንግ ስናደርገው ትልቅ ይሆናል። መልሰን ማጥፋት ከፈለግን ኤች1ን መልሰን እንነካለን። አንድ ቃል ብቻውን ሰሌክት ማድረግ ከፈለግኩኝ ያንን ቃል 2 ጊዜ ደብል ክሊክ በማድረግ ሰሌክት ማድረግ እችላለሁ። ለምሳሌ ካይንድነስ የሚለውን ቃል ብቻውን መምረጥ ከፈለግኩኝ ካይንድነስ የሚለው ጋር ማውዜን አድርግና ደብል ክሊክ ሳደርገው ሰሌክት አደርጋለሁ። ከዛን የፈለግኩትን ማድረግ እችላለሁ። መስመሩን በሙሉ በማውዝ ሰሌክት ማድረግ ከፈለግኩ አንደኛው ዘዴ ቅድም እንደተናገርነው እንደዚህ ማድረግ ነው። ሁለተኛው ዘዴ መስመሩን 3 ጊዜ ክሊክ ማድረግ ነው። መስመሩን 3 ጊዜ ክሊክ ማድረግ በፍጥነት 1 2 3 1 2 3